ሰላም ሰላም ውድ የሲድ ሚዲያ ተከታታዮች እንዴት አላችሁ? ከዚህ ቀደም ሁለት ቪዲዮዎችን እንግዲህ ለእናንተ ለማድረስ ሞክሬያለሁ። ያው ያን ያክል የቪዲዮ ጥራት ወይም ደግሞ ኤዲቲንግ ስኪል ባይኖራቸውም ግን ያው ሀሳቡን በደንብ ከሰማችሁት ቢያንስ ትንሽ እንኳን ለአእምሯችሁ መነቃቃት ይሆናል ብዬ አስባለሁ። እንግዲህ ዛሬም አንድ አጠር ያለ ቪዲዮ ይዤላችሁ መጥቻለሁ። ያው እንግዲህ 12 ነው የሚመለከተው የዛሬውም ያው እስክትፈተኑ ድረስ 12ቶች አንላቀቅም ማለት ነው። ከዛ በፊት ግን ያው ቻናሉን ያው አዲስ ነው እንደምታዩት፣ ስለዚህ ላይክ፣ ሼር፣ ሰብስክራይብ እንዲሁም ደግሞ ኮሜንት እየጻፋችሁ ሞራል እንድትሆኑኝ በትህትና ጠይቃለሁ። እኔ ባለፈው አመት ካደረግኳቸው ነው እንግዲህ የተሞክሮች እየነገርኳቸው ያለሁት እና ዛሬም ደግሞ የምነግራችሁ የባለፈው አመት የጠቀመኝን አሁን በዚህ ሰዓት በተለይ አጭር ጊዜ ነው የቀረውና ምን ማድረግ አለብን የሚለውን ለእናንተ ለመንገር ነው። ስለዚህ አሁን ላይ ብዙ ተማሪዎች የሚቸገሩትና ኮንፊውዝ የሚሆኑበት ነገር ምንድን ነው? አንዱ ጥያቄ ልስራ ወይስ ያነበብኩትን ሪቫይዝ ላርግ የሚለው ነው። እንግዲህ ያው እስከ ዛሬ ድረስ እየተማራችሁ እንደገና ደግሞ እናንተን በግላችሁ እያነበባችሁ ብዙ ቆይታችኋል። አሁን ላይ ግን ያው የቀረው በጣም ትንሽ ጊዜ ነው፣ ኦልሞስት 1 ወር ማለት ይቻላል። እና ይህንን 1 ወር እኔ መመክራችሁ ጥያቄ እንድትሰሩ ነው። ሙሉ በሙሉ ጊዜያችሁን ጥያቄ መስራት ላይ እንድታጠፉ ነው። ለምንድን ነው ይህን እምላችሁ? አንደኛ ነገር ያው እስከ ዛሬ በጣም ረጅም ጊዜ እያነበባችሁ ቆይታችኋል። ስለዚህ ያው አሁን ላይ ፊታችሁን ወደ ጥያቄ ማዞር አለባችሁ ማለት ነው። ጥያቄ ለምንድን ነው መስራት ያለብን ካላችሁኝ፣ በቃ ዋነኛውና አንደኛው ነገር ምንድነው? ለኮንፊደንሳችሁ ነው። በቃ እዛ ላይ የሚፈጠረውን ፍርሃት በጣም ሊከብድ ይችላል ምናምን ብላችሁ የምታስቡት ነገር ጥያቄውን ስታዩ እንደገና ደግሞ የተለያዩ የዓመተ ምህረት የወጡ ወይም ደግሞ ማትሪክ ከዚህ በፊት የተፈተኑ ተማሪዎችን ጥያቄ በምትሰሩበት ጊዜ እሱም በደንብ ስትለማመዷቸው ኦኬ እኔም ብፈተን ያው ከዚህ አይወጣም ብላችሁ ራሳችሁ ላይ ኮንፊደንስ ታመጣላችሁ ማለት ነው። ያ ነገር በቃ ፈተናውን እንዳፈሩት ይረዳችኋል ማለት ነው። ለዛ ዋናው ነገር ጥቅሙ የጥያቄ መስራት ኮንፊደንስ ለመገንባት ነው። ሌላው ደግሞ ምን ያህል እንዳወቃችሁም ትረዳላችሁ። ጥያቄ ስታነቡ ባይዘዊ በቃ ምን ያህል እንደገባችሁ አታውቁትም። ምን ያህል እንደገባችሁ የምታውቁት ጥያቄ በሰራችሁ ቁጥር ነው። እና ምን ያህል እውቀት እንደያዛችሁ፣ ኬሚስትሪ ምን ያህል እውቀት እንዳላችሁ፣ እንደገና ደግሞ ባዮሎጂ ምናምን። አሁን ብዙ ተማሪ ምንድነው የሚሸወደው? እኔ በቃ ይሄ ሙሉ መጽሐፉን ጨርሼዋለሁ ብሎ በራሱ ይተማመናል። ግን ያ ማለት ሙሉ አነበበ ማለት ሁሉንም ያውቃል ማለት አይደለም። ሁሉንም እንደሚያውቅ ያወቀው የቀረቡለትን ጥያቄዎች ሁሉንም ሲመልስ ያኔ ኦኬ ልጅ ይሄ በደንብ ተረድቶታል ተብሎ ይታሰባል ማለት ነው። ስለዚህ ያው እንደነገርኳችሁ ነው። አሁን ላይ በደንብ ፎከስ ማድረግ ያለባችሁ በተለይ የቀረቻችሁም ትንሽ ጊዜ እንደመሆኗ መጠን ጥያቄ ላይ በደንብ ማተኮር አለባችሁ። እና ጥያቄ ደግሞ ብዙዎቻችን እንዳንሰራ የሚከለክለን ነገር ምንም ያወቅን ስለማይመስለን ነው። ጥያቄ ለመስራት ስንጀምር የተለያዩ ልንሳሳት እንችላለን። ማለት ለምሳሌ የሆነ ማትስ እየሰራን ከሆነ ማትስ ሞዴል ሊሆን ይችላል፣ ወይ ደግሞ ከኤክስትሪም ላይ ከዚህ በፊት የተፈተኑትን እየሰራን ከሆነ መሀል ላይ ማንመልሳቸው ብዙ ጥያቄዎች ተከታታይ ሲመጡብን በቃ ድጋሚ ማንበብ አለብኝ ይህንማ ረስቼዋለሁ ብለን ድጋሚ ከዜሮ እንጀምራለን ማለት ነው። ስለዚህ ያ ነገር በጣም ይጎዳናል። እኛ ራሳችንን ዝም ብለን ያን እንዴት እንደ አሰራሩን እያየን እዛው ላይ መጨረስ መረዳት ነው እንጂ የሚኖርብን ተመልሰን ከዚህ በፊት ወደ አነበብነው ኖት መመለስ የለብንም። ሌሎችንም ትምህርቶች የሆነ ጥያቄ በሳትን ቁጥር እንደገና ተመልሰን አሁንም እንደዚህ የምናደርግ ከሆነ በቃ እዛው ማንበብ መርሳት ነው የሚሆነው ማለት ነው። ስለዚህ ያው ጥያቄ እየሰራን ከሆነ ጥያቄያችን ላይ ትኩረት አድርገን እዛው የተሳሳትናቸውንም ነገሮች ካሉ እዛው ወይ መጽሐፉ ላይ ማየት እንደገና ደግሞ
ከጓደኞቻችን ጋር ብንሰራ፣ በተለይ ጥያቄ ስንሰራ ግን አንድ ሌላው የምነግራችሁ ነገር ከጓደኞቻችሁ ጋር ብትሰሩ አሪፍ ነው። ጥናት የግል ነው ታውቃላችሁ። ጥናታችሁን በግላችሁ ይሄ በቡድን እናጥና ምናምን ይሄ የማይመስል ነገር ነው። በቡድን በፍጹም ልታጠኑ አትችሉም። ራሳችሁንም አይታችሁ ከሆነ በቡድን ላይብረሪ ሄዳችሁ አብዛኛው ወሬ ነው። ይህንን ያው በአብዛኛው ተማሪ የሚታይ ስለሆነ ማንም ያው የሚያውቀው ነገር ነው። ስለዚህ ጥናት ስታጠኑ ያው በግላችሁ ነው። ጥያቄ ስትሰሩ ግን በቡድን ብትሰሩ በጣም አሪፍ ነው። ምክንያቱም አንዱ ያላወቀውን ነገር ሌላው ስለሚያውቀው፣ እንደገና ደግሞ ተጨማሪ እውቀት ሼር ትደራረጋላችሁ። በተለይ ኦፕን የሆኑ ጓደኞች ካሏችሁ ከእነሱ ጋር ጥያቄ ብትሰሩ፣ እንደገና ደግሞ እኔ በጣም መክራችሁ እዚህ ጋር ጥያቄም ስትሰሩ ጓደኛ መምረጥ አለባችሁ። ጓደኛ መምረጥ ስል ከእናንተ ሌቭል ከፍ ያለ ወይ ደግሞ በእናንተ ሌቭል እኩል የሆነ እንጂ እታች ያለ ሰው ጋር ጥያቄ ብትሰሩ በቃ እናንተ ማስረዳት ነው። እናንተ ማወቅ የምችሉትን አድቫንስድ የሆነ እውቀት አታገኙም። ዝም ብላችሁ ያችን የምታቋትን ለዛ ሰውዬ ማስረዳት፣ ከዛ ያ ሰውዬ ይጠይቃችኋል፣ ብዙ ታይም ዌስት ታደርጋላችሁ። ያ ለመርዳት ነው የሚሆነው እንጂ ጥያቄ መስራት አይባልም። እናንተም ያው የምታውቁትን ስለምደጋግሙለት ማለት ነው። ነገር ግን ራሳችሁን መጥቀም ከፈለጋችሁ ከእናንተ ቶፕ የሆኑ ተማሪዎች ወይ ደግሞ ከእናንተ እኩል የሆኑ ተማሪዎችን አንድ ላይ በመሆን ላይብራሪ ሊሆን ይችላል፣ ብቻ በቡድን ለማጥናት ጥያቄ ለመስራት የሚመቻችሁ ቦታ ላይ ሄዳችሁ አንድ ላይ ብትሰሩ ተጨማሪ እውቀት ታገኛላችሁ ማለት ነው። እና ጥያቄ በምትሰሩበት ጊዜ ያው ቅድም እንዳልኩት ልትሳሳቱ ትችላላችሁ። መሳሳት በጣም አሪፍ ነው። ጥያቄ እየሰራችሁ ስትሳሳቱ ያንን የመርሳት እድላችሁ በጣም ዝቅተኛ ነው። ስለዚህ በዛ ሌላ ሀሳብ ቢመጣ እንኳን የመመለስ እድላችሁ ከፍተኛ ይሆናል ማለት ነው። ምክንያቱም አንዴ ያንን ነገር ስለሳታችሁት ሁለተኛ ጊዜ የመድገም እድላችሁ በጣም ዝቅተኛ ነው። በጣም የማታውቁት ከሆነ ነው እንጂ የምታውቁት አይነት ሆኖ አምልጧችሁ ከሳታችሁት በሁለተኛው ያው ያ ስህተት አይደገምም ማለት ነው። ለዛ ጥያቄ መስራት በጣም አሪፍ ነው። ከዛ በተጨማሪ ግን ያው ጥያቄ ስትሰሩ ምንድነው ማድረግ ያለባችሁ? አድቫንስድ የሆኑ ጥያቄዎችን መስራት። ሁሌ የምታውቁትን ጥያቄ ደግሞ መደጋገምም እሱም ሌላ ጉዳት አለው። አድቫንስድ የሆኑ ጥያቄዎችን መስራት። ይህንን ደግሞ የምላችሁ ቅድም እንዳልኩት ነው። ጓደኞቻችሁ አድቫንስድ የሆኑ ጓደኞች ካሏችሁ ወይም ደግሞ የተሻሉ ጓደኞች ካሏችሁ ከእነሱ የምታገኙት እውቀት ራሱ የተሻለ ነው የሚሆነው። ሌላው የመጨረሻ የምነግራችሁ ነገር ቢኖር ወደ ጥያቄ ስትገቡ ያው ሽቶች ላይ ከመሄዳችሁ በፊት ወይም ደግሞ ከዚህ በፊት የተፈተኑትን ፈተናዎች ከማየታችሁ በፊት ኤግዛም ቡኮችን ብታዩ በደንብ ትጠቀማላችሁ። ይህን ለምንድን ነው የምላችሁ? ያው ኤግዛም ቡኮችን በምታዩበት ጊዜ አንደኛ መልሳችሁን ማረጋገጥ ትችላላችሁ። ሌላ ደግሞ ዋናው ተጨማሪ አሰራሮችን ታያላችሁ እና የተብራሩ መልሶችን ስለምታገኙ፣ ለምሳሌ በተለይ እንደ ባዮሎጂ እንደ ኬሚስትሪ ያሉ አንድ መልስ ብቻ እናንተ ለመመለስ የምችሉት ኤግዛም ቡኮች ላይ ግን ስታዩ የተብራራ መልስ፣ ምክንያታዊ የሆነ መልስ ታያላችሁ እና ያንን መልስ ከቻፕ ለማድረግ እና ሌሎች ጥያቄዎች ላይ እናንተ ማፕ ላይ ለማድረግ ስለሚረዳችሁ ከኤግዛም ቡኮች ብትጀምሩ በደንብ ተጠቃሚ ትሆናላችሁ ማለት ነው። ስለዚህ ይህንን በማድረግ ራሳችሁን ለማትሪክ በደንብ ማዘጋጀት ትችላላችሁ። ነገር ግን ያው አስቀድሜ እንዳልኳችሁ አሁን ላይ ሙሉ በሙሉ ጥያቄ ላይ ጊዜያችሁን እንድታጠፉ ነው እኔ ማበረታታችሁ። አልፎ አልፎ ግን ያው ይሄ ሲባል አትዩ ማለት አይደለም። የሆነ ፓርት ማየት ያለባችሁ ካለ ያችን ፓርት ብቻ ነጠላ አድርጎ ማየት ነው እንጂ እንደገና ከዚህ ጥናት እየደጋገሙ ማጥናት ውጤታማ አያረጋችሁም። አሁን ላይ በቃ ጊዜያችሁን ማሳለፍ ያለባችሁ ጥያቄ መስራት ላይ ነው ማለት ነው። ስለዚህ ያው እንደዚህ እያደረጋችሁ ራሳችሁን ለማትሪክ ብቁ ማድረግ ትችላላችሁ። ከምንም በላይ ግን ምንም አይነት መጨናነቅ አያስፈልግም። አትጨነቁ፣ ያቅማችሁን ብቻ ሞክሩ። ከዛ ውጪ እንግዲህ ፈጣሪ ይረዳችኋል ማለት ነው እና በጣም ትልቅ ነገርም አይደለም። ቀለል አድርጉት። ይህን ነው የምላችሁ። ያው ይህን ሙሉ ቪዲዮ ያያችሁ ልጆች እንደተጠቀማችሁ አልጠራጠርም። ስለዚህ ቻናሉን ያው በቅርብ ነው የከፈትኩት።
ላይክ፣ ሼር እና ሰብስክራይብ ብታደረጉ እኔን ታበረታቱኛላችሁ። እንደገና ደግሞ ያው ከዚህ በኋላም መስራት ያለብኝን ነገሮች ብትጠቁሙኝ እኔ በደንብ በማውቀውን ለእናንተ ሼር ለማድረግ እሞክራለሁ። ሙሉውን ስለተከታተላችሁ አመሰግናለሁ። መልካም ጊዜ ይሆንላችሁ።